ልክ እንደዚህ ለስላሳና የሚያምር ተረከዝ እንዲኖርሽ ትፈልጊያለሽ። ነገር ግን ተረከዝሽ በዚህ መልኩ ደረቅና የተሰነጣጠቀ የሆነ ተቸግረሻል። ሰላም፣ በዛሬው ቪዲዮአችን ተረከዛችን ለስላሳ መሆን ሲገባው ነገር ግን ደረቅና የተሰነጣጠቀ የሚሆንበትን ምክንያት እንዲሁም ተፈጥሯዊ ነገሮችን በመጠቀም እንዴት ተረከዛችንን ለስላሳና ማራኪ ማድረግ እንደምንችል እናያለን። ተረከዛችን በተፈጥሮ ከሌላ የሰውነታችን ክፍል ጋር ሲነጻጸር ከሰውነታችን እምብዛም ቅባት የማያገኝ የሰውነት ክፍል ሲሆን እኛ በየጊዜው ሞይስቸራይዝ የማናደርገው ከሆነ ከጊዜ ወደ ጊዜ እየደረቀ ስለሚሄድ የመሰነጣጠቅ እድሉ ከፍተኛ ነው። በሌላ በኩል ደግሞ ተረከዛችን ከፍተኛ የሆነ ቅዝቃዜ ወይንም ቀዝቃዛ የአየር ሁኔታ በሚኖርበት ሰዓት በውስጡ ያለውን እርጥበት ስለሚያጣ ደረቅና የተሰነጣጠቀ ይሆናል። ሌላኛው ተረከዛችን ደረቅ እንዲሆን የሚያደርገው ደግሞ ለረጅም ጊዜ ክፍት ጫማ ማዘውተር ነው። ለረጅም ጊዜ ክፍት ጫማ ወይንም ሲሊፐር የምናዘውትር ከሆነ ተረከዛችን ደረቅ ይሆናል። ተረከዛችን ደረቅ የሚሆን ከሆነ ደግሞ ከጊዜ በኋላ ይሰነጠቃል። ስለሆነም ተረከዛችን እንዳይሰነጣጠቅ ሽፍን ጫማ ማዘውተር እንዲሁም በማንኛውም የአየር ሁኔታ ውስጥ ተረከዛችንን ሞይስቸራይዝ ማድረግ ይኖርብናል። ከዚህ በተጨማሪ ተረከዛችን ደረቅ እንዳይሆን ብሎም እንዳይሰነጣጠቅ የሚከተሉትን የቤት ውስጥ መፍትሄዎች ብንጠቀም የተሻለ ይሆናል። አንደኛ፣ እግራችንን ለብ ባለ ውሃ ውስጥ መዘፍዘፍ። ለብ ያለ ውሃ ውስጥ ኢፕሰም ሳልት ወይንም ኢፕሰም ሳልት የማናገኝ ከሆነ ደግሞ ቤኪንግ ሶዳ በመጠቀም እግራችንን ከ15 እስከ 20 ደቂቃ በመዘፍዘፍ ተረከዛችን ላይ ያሉትን የሞቱ የቆዳ ሴሎች በዚህ መልኩ ማንሳት ይኖርብናል። ይህንንም በሳምንት አንዴ ብናደርገው ተመራጭ ይሆናል። ሁለተኛ፣ ሞይስቸራይዝ ማድረግ። በየትኛውም ጊዜና ሁኔታ እግራችን እንዳይደርቅ የተለያዩ ቅባቶችን በመጠቀም ማለስለስ ይኖርብናል። ይህንንም ለማድረግ የወይራ ዘይት ወይንም የኮኮናት ዘይት መጠቀም እንችላለን። ሶስተኛ፣ የማርና የሎሚ ውህድ። ማር በተፈጥሮ ቆዳን የማለስለስ ባህሪ ሲኖረው ሎሚ ደግሞ የሞቱ የቆዳ ሴሎችን የማንሳት አቅም አለው። ስለሆነም አንድ የሾርባ ማንኪያ ማር ከአንድ የሾርባ ማንኪያ የሎሚ ጭማቂ ጋር በመቀላቀል ያቀላቀልነውንም ውህድ ተረከዛችን ላይ በመቀባት የቀባነውንም ተረከዝ በላስቲክ በማሰር ከ20 እስከ 30 ደቂቃ አቆይተን መታጠብ ይኖርብናል። ይህንንም ውህድ በሳምንት ከ2 እስከ 3 ጊዜ ብንጠቀመው ተመራጭ ነው። አራተኛ፣ ቫዝሊን መጠቀም። ቫዝሊን በጣም የደረቀ ቆዳን የማለስለስ አቅም ያለው በመሆኑ ምንጊዜም ከመተኛታችን በፊት የውስጥ እግራችንን በተለይ ደግሞ ተረከዛችንን መቀባት ይኖርብናል። በተጨማሪም ቫዝሊን ከተቀባን በኋላ ካልሲ አድርገን ብንተኛ የተሻለ ለውጥ እናያለን። አምስተኛ፣ የስኳር ስክራብ። ስኳር በተፈጥሮ ቆዳን ኤክስፎሌት የማድረግ ማለትም የሞቱ የቆዳ ሴሎችን የማንሳት አቅም ያለው በመሆኑ ተረከዛችንን የስኳር ስክራብ በመጠቀም ማለስለስ እንችላለን። ስለሆነም 2 የሾርባ ማንኪያ ስኳር ከ1 የሾርባ ማንኪያ የወይራ ዘይት ጋር በመደባለቅ ውስጥ እግራችንን በተለይ ደግሞ ተረከዛችን ላይ ከ5 እስከ 10 ደቂቃ ያህል ማሸት ይኖርብናል። ይህንንም ውህድ በሳምንት ከ2 እስከ 3 ጊዜ ብንጠቀመው ተመራጭ ይሆናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።